የቬን ምስል ይላል። ቬን ዲያግራም ይባላል በእንግሊዘኛ። ቬን ዲያግራም ያ ማለት ቬን የሚባል ሰው ነው እንደዚህ አይነት ቴክኒክ ያመጣው። ስለዚህ በሱ ስም የተሰየመ ነው ማለት ነው። የቬን ምስል በስብስቦች መካከል ያለውን ዝምድና ለማሳየት የሚያገለግል ምስል ነው ይላል። አሁን ከዚህ በፊት ስብስብን ማሳበር፣ ስብስብን ማዋሃድ የሚለውን ነገር እንዲሁም ደግሞ ነጥጥል ስብስብ የሆኑትን በጽሁፍ ነበር ያየነው። አሁን ደግሞ በምስል ነው የምናየው ማለት ነው። በምስል ሲሆን በጣም ግልጽ ነው የሚሆነው። ለወደፊትም ይህንን ሐሳብ በደንብ መያዝ አለባችሁ። ስብስቦች የክብ ወይንም የእንቁላል ቅርጽ ባለው ምስል ይወከላሉ ይላል። ስለዚህ ስብስብ ሀ ስንል የሆነ ክብ ነው የምናደርገው። ስብስብ ለ ስንል የሆነ ክብ አድርገን አባላቶቹን እዛ ክብ ውስጥ እንጽፋለን ማለት ነው። የስብስቦቹ አባሎች ደግሞ በእነኚህ ትናንሽ የክብ ምስል ወይንም የእንቁላል ቅርጽ በሚመስሉ ውስጥ ሊጻፍ ይችላል ይላል። ይጻፋል እንጂ ድብን አድርጎ ነው የሚጻፈው። እስቲ አሁን እዚህ ጋር የአፋን ኦሮሞ አናባቢ ፊደላትን እንበል ወይም ደግሞ ኢንግሊሽ ባውል ሌተርስ። ስለዚህ እዚህ ውስጥ ተ ስብስብ ተ ነው ካልን አያችሁ፣ ስብስብ ተ ይሄ ከሆነ ያው በደንብ ስለምታውቁ አሁን ብዙ እንትን ማለት አያስፈልግም። ስለዚህ ስብስብ ተ እነኚህ ኢንግሊሽ ባውል ሌተርስ ናቸው ካልን ወይም ደግሞ የአፋን ኦሮሞ አናባቢ ፊደሎች ናቸው ካልን እነኚህን ይሄንን በክብ መወከል በቃ ክብ ማለት ይሄ እንቁላል ቅርጽ ምንድነው ስብስብ ተ ነው ማለት ነው። ከዛ እነኛ ስብስቦች ያለ ስርዓተ ነጥብ እንደዚህ በኮማ ሳንለይ እንዲህ አሁን አንድ ተማሪ ከዚህ ይልቅ ይሄ ነው በደንብ ሊገባው የሚችለው ማለት ነው። በተለይ አሁን ቀጥሎ ያለው ማሳበር ላይ በደንብ በግልጽ ሊገባው የሚችለው ቬን ዲያግራሙ ነው። የጋራ የሆኑትን በቀላሉ ይለያል፣ ውህዱንም በቀላሉ ይለያል ማለት ነው። የቬን ምስል በመጠቀም የስብስቦችን ዝምድና በተለያየ መንገድ መፈለግ ይላል። አሁን ለምሳሌ እዚህ ጋር በራሳችን እንስራ። ይሄንን እዚህ ጋር ስብስብ አንዱ ስብስብ እንዲናደርግ ይሄ ስብስብ ሀ ነው እንበል። አንዱን ደግሞ ስብስብ እዚህ ጋር ስብስብ ለ ነው እንበል። ስለዚህ እነኚህን አባላቶች እዚህ ውስጥ መጻፍ ነው እንግዲህ አሁን 2 3 እዚህ ጋር 2 3 4 5 6 ብለን እንደዚህ ስብስብ ሀ ውስጥ ያሉትን እንዘረዝራለን። ስብስብ ለ ውስጥ ደግሞ ያሉትንም እንደዚሁ እንዘረዝራለን። 2 4 2 4 7 8 ብለን እንዘረዝራለን። ከዛ በኋላ አሁን እንደዚህ ተነጣጥለው ነው ያሉት። እነኚህ ደግሞ የጋራ አላቸው አይደለ? የጋራ አላቸው። አሁን የጋራዎቹ እነማን ናቸው? 2 እዚህ ጋር አለ፣ እዚህ ጋርም አለ፣ 4 እዚህም አለ። ስለዚህ እነኚህ የጋራዎቹ ምን መሆን አለባቸው? እነኚህ ሰርክሎች ክቦች መደረብ አለባቸው። እነዚህ መነጣጣል የለባቸውም ማለት ነው። ስለዚህ እነኚህን ክቦች አሁን እናደራርባቸዋለን እንደዚህ። ከዛ ይሄ ስብስብ ሀ ነው። አሁን ይሄ ስብስብ ሀ ነው፣ ይሄ ስብስብ ለ ነው። ስለዚህ እዚህ ውስጥ ያሉት የጋራዎችን መጀመሪያ የጋራ የሆኑትን ሁለት ውስጥ ያሉትን 2 እና 4 እዚህ የጋራ ውስጥ እንጽፋለን ማለት ነው። ይሄ የተደረበው ነው። አሁን ቀለም እንዴት ነው? ለምሳሌ ቀይና አረንጓዴን ስናደርግ ቢጫ አይደለም የምናገኘው? ያ ማለት የተደረበበት ፓርት ማለት ነው። እንደዚህ ልክ እንደዛ የተለያዩ ቀለሞችን ስንደራረብ የምናገኘው ቀለም ሌላ ነው። ልክ እንደዛ ሁለቱ የጋራ የሆኑበትን ቦታ ነው እኛ አሁን የጋራውን የምንጽፈው። 2 እና 4ን እዚህ ጋር መጀመሪያ እንጽፋለን። እሱ ነው ቴክኒኩ። 2 እና 4ን ከጻፍን በኋላ ሀ ውስጥ ደግሞ የተቀሩትን እንጽፋለን ማለት ነው አይደል? የተቀሩትን አሁን ለምሳሌ እዚህ ጋር 2 4 ካለ እዚህ ጋር 3 አለ 5 እና 6 እንጽፋለን እንደዚህ። እዚህኛው ጋርም ደግሞ ስንመጣ 2 እና 4 ከተወሰዱ እዚህ ውስጥ ካሉ ይሄው እዚህ ክብ ውስጥ እኮ ስላሉ ነው። ይሄ ክብ እንደዚህ ነው። 2 እና 4 ይሄው ተተካተዋል እዚህ ጋር። ከዛ የተቀሩት ደግሞ 7 እና 8 ናቸው ማለት ነው። 7 እና 8 ይሆናሉ። አሁን ይህንን እንዲህ በቀላሉ እዚህ ጋር አይተን ስብስብ በቀላሉ ምን ማድረግ እንችላለን? ስብስብ አሁን እዚህ ጋር ሀ ማሳበር ለ ካለን ማና ማን ነው? 2 እና 4 መሆኑን ሌላው ደግሞ ሀ ውህድ ለ ካልን ደግሞ እነኚህ የሚታዩንን ቁጥሮች በሙሉ እዚህ ውስጥ የሚታዩትን ቁጥሮች በሙሉ በቅደም ተከተል መጻፍ ነው ማለት ነው።
ምክንያቱም ተደግሞ ስላልተጻፈው 2 እና 4 አሁን አንዴ ብቻ ነው የጋራ ውስጥ የተጻፈው። ለዛ ነው የሚቀነሰው። ቀመር ላይ አሁን የሚቀነሰው ለዛ ነው። ስለዚህ እነኚህ የሚታዩንን ቁጥሮች በሙሉ መጻፍ ነው ማለት ነው። ይሄ ነው የውህድ ምልክት፣ ይሄ ነው እንዳለን የሚቀባው ማለት ነው። እንዳለን የሚቀባው እንደዚህ። የጋራ ምልክት ደግሞ ይሄ ነው። ይሄ የመሃል ላይ ያለ የጋራው ብቻ ነው የሚቀባው። ሀ ውስጥ ብቻ ያለ ደግሞ እንዲህ ነው የሚቀባው። ያው እሱን አሁን አትማሩም። ለውስጥ ብቻ ያለውን ደግሞ እንዲህ ነው የሚቀባው። ያ ማለት ሀ ውስጥ ብቻ ነው 7 እና 8 ያለው። 3 5 6 ደግሞ ሀ ውስጥ እዚህ ውስጥ ብቻ ነው ያለው። የጋራ ደግሞ ይሄ ነው ማለት ነው። ይሄ ደግሞ እንደዚህ ነው የሚቀባው። ስለዚህ ምን እናደርጋለን? አሁን እዚህ ላይ የሚታዩንን ቁጥሮች በቅደም ተከተል መጻፍ ነው ማለት ነው። ስለዚህ 2 3 4 5 6 7 8 ብለን እንደዚህ በቅደም ተከተል እንጽፋለን ማለት ነው። ስለዚህ ከ2 እስከ 8 2 3 4 5 6 7 8 ብለን እንደዚህ እንጽፋለን። አሁን አያችሁ አይደለ? ቬን ዲያግራም የተሻለ ነው ማለት ነው። ከዛኛው መንገድ የተሻለ ነው። በስዕል ስለሆነ ሪላክስ ያደረገን። እስቲ ቀጣዩን ደግሞ እኔ ይሄንን ደግሞ በፍጥነት እንስራ እስቲ። ለምሳሌ የጋራ አለው መጀመሪያ እኔ የጋራ ካለው 4 አለ፣ እዚህ 4 አለ፣ 8 አለ፣ 8 አለ። ስለዚህ እነኚህ ክቡን ስንስል ደራርበን ነው የምንስለው የጋራ ካለው ማለት ነው። የጋራ ከሌለው አንደርብም። ይሄንን እኮ እዚህ ጋር ነጣጥዬ ያሳየዋችሁ ለማስረዳት ነው እንጂ መጀመሪያ ግን እንደዚህ በቬን ዲያግራም ለማስቀመጥ ስትፈልጉ የጋራ ነው የምታዩት። የጋራ ካላቸው ትደራረባላችሁ። ከዛ ከደራረባችሁ በኋላ ማለት ሰርክሎቹ እንዲህ ታደርጋላችሁ ስስሉ ማለት እንዲህ፣ ከዛ እንደዚህ ትደራረባላችሁ። የጋራ ከሌላቸው ደግሞ ንጥጥል ይባላሉ። እንደዚህ ታስቀምጣላችሁ። ይሄ እዚህ ጋር ያሳየኋችሁ መንገድ ቴክኒካል ነው ማለት ትርጓሜው ነው። ቬን ዲያግራም ማለት በክብ ወይም ደግሞ በእንቁላል ቅርጽ በሆነ ውስጥ አባላቶችን እንዘረዝራለን የሚለውን ትርጓሜ ላስቀምጥላችሁ ነው። አሁን ወደ ስራ ስንገባ ግን ሁለቱ የጋራ መኖር ስላላቸው ሰርክሎቹን ደራርበን ነው የምንጀምረው ማለት ነው። ስለዚህ ይሄው እንጀምር። ደራረብና ጀምረን ይሄንን ሀል ነው ይሄንን ላል ነው። ሁለቱን እዚህ ጋር 4 እና 8ን እዚህ ጋር አስቀመጥን። 4 እና 8ን እዚህ ጋር ካስቀመጥን በኋላ የጋራ ሁለት ውስጥም ስላሉ አሁን ሀ ውስጥ ብቻ ያሉትን ደግሞ እንደረድራለን። ስለዚህ ስንት ነው ያለው ማለት ነው? 2 6 8 አይደለ? 2 6 10 2 6 10 አይደለ? እዚህ ጋር ደግሞ ምንም ሌላ የለም። በቃ ይሄ ነው የሚሆነው ማለት ነው። ይሄ ማለት የጋራ የሆነው ይሄ ነው። ሀ ውስጥ ብቻ ያለ ምንም የለም። አያችሁ? ለውስጥ ብቻ ለውስጥ ብቻ ያለ ምንም የለም። ሀና ለውስጥ ያለው ደግሞ ይሄው 4 እና 8 ነው። ሀ ውስጥ ብቻ ያለው ደግሞ 2 6 10 ነው። ሁሉ ውስጥም ያለው ደግሞ ይሄው ሀ ውስጥ ነው። ስለዚህ የሁለቱ ውህድ አሁን ሀ ነው ማለት እንችላለን በቀላሉ። ሀ ውህድ ለማለት ሀ ነው ራሱ ይሄው እንደምታዩት ነው ይሄው አይደል? ሌላው ደግሞ ይሄን ከባያችሁት ሀ እዚህ ጋር የጋራ ለማለት ደግሞ ራሱ ለ ነው ማለት ነው። ምክንያቱም ይሄው ያያችሁት። ስለዚህ በቀላሉ ቬን ዲያግራም ለመለየት አስቸግር ማለት ነው። እዚህ ጋር ይሄው እንግዲህ ድጋሚ ሲሰራ ማለት ነው ሀ እና ለ ውህድ እንደዚህ ያስቀምጣል፣ ማሳበረን እንደዚህ ያስቀምጣል ማለት ነው። ቀብቶ ሁሉን ቀባ። እዚህ ጋር ደግሞ የጋራ የሆኑትን ቀባ ማለት ነው። ወደ ስንት ጥያቄ ነው የጠየቀው? እኔ አሁን የሰራሁት የሶስተኛውን ይሄ ሶስተኛውን የሰራሁላችሁ ይሄ የሶስተኛውን ነው። ስለዚህ እዚህ ጋር ምስሉን ራሱ እያያችሁ አሁን አብረን ማየት እንችላለን። ምንድን ያደረገው ስብስብ ሀ ውህድ ለካለ እንደዚህ ነው አይደል ያደረገው። ይሄ እንዴት ሆነ? መጀመሪያ ስብስብ ሀን እንደዚህ፣ ከዛ ለመጀመሪያ የጋራዎቹን ነው የነጠለው። የጋራ ማን 2 እና 4 2 4 ስንት ሌላ የለም። 2 እና 4ን እዚህ ውስጥ አስቀመጠ አይደል? 2 እና 4ን የጋራ ውስጥ ካስቀመጠ በኋላ የተቀሩትን አሁን 2 እና 4ን ግርታ 2 እና 4ን ከጻፈ በኋላ ሌሎቹን እነኚህን ደግሞ ምን አደረገ? የተቀሩትን እዚህ ውስጥ ጻፋቸው ማለት ነው። ከዚህኛውም ደግሞ 2 እና 4ን ከጻፈ በኋላ 7 እና 8ን ደግሞ የጻፈ እዚህና እዚህ ከጻፈ ማለት ነው። ስለዚህ ይሄ የጋራ ነው። ይሄ ደግሞ አጠቃላይ ያለው እዚህ ውስጥ የሚታየው በሙሉ ውህድ ነው ማለት ነው።
ይሄው እንዲህ ለብቻ ደግሞ ሲቀመጥ እንደዚህ ነው ቁልጭ ብሎ። ምክንያቱም በቀላሉ አይናችን እችን ካች እንዲያደርግ ነው እንደዚህ የተደረገው። አይናችን አሁን እችን ነው የሚያየው ማለት ነው። የጋራዋ እች ነች። በቃ አለቀ። ውህድ ደግሞ ሲዋሃድ 2 3 ያው 2 3 4 5 6 7 8 ተብሎ እንደዚህ ይደረደራል ማለት ነው። ሁለቱም የጋራ አባል አላቸው ይላል። ይሄኛውን ደግሞ ስናይ እዩ ለላይ እነኚህ ንጥጥል ናቸው። አሁን ሀ ሙሉ ውህዱ ምንድነው? እሱ ማዋሃድ ነው አንድ ላይ። አሁን ሀ ስብስብ ሀ ፊደሎች ናቸው፣ ስብስብ ለ ደግሞ ቁጥሮች ናቸው። ስለዚህ ስናዋሃድ በቃ እንደዚሁ ነው የሚደረገው። ሁለቱም ነው አንድ ላይ የሚቀባው የጋራ ሳይኖረው ማለት ነው። ስለዚህ ምንድነው የጋራ ደግሞ የላቸውም። ያው ሲዋሃድ እንደዚህ ነው የሚዋሃደው። የጋራ ደግሞ የላቸውም፣ ምንም የጋራ የላቸውም። ፊደል እና ቁጥር የጋራ የለው። ስለዚህ ሁለቱ ስብስቦች አሁን እነኚህ ንጥጥል ናቸው፣ ተነጣጥለዋል። አያችሁ፣ አልተገናኙም፣ ተነጣጥለዋል ማለት ነው። ይሄ ደግሞ አሁን ስብስብ ሀና ለን ደግሞ እንስቲ። አሁን ቀደም እኔ ምንድነው አድርጌ ያሳየኋችሁ እንደዚህ አይደል? አሁን ይሄንን ለን ሙሉ ሀ ውስጥ ከተተው፣ እንደዛም ይቻላል። አያችኋል? አሁን ይሄ አራትና ለማለት መጀመሪያ ለማለት 4 እና 8 ነው። ስለዚህ ለማለት 4 እና 8 ከሆነ ሀ ውስጥ ይካተታል ማለት ነው። ያ ማለት ለየሃ ንዑስ ስብስቦች በሙሉ እዚህ ውስጥ ነው የሚገቡት። አሁን ይሄ ስንት አባላት ነው ያለው? ሀ 1 2 3 4 5 32 ማለት ሁለት ኃይለ ቁጥር 5 32 የሆኑ ንዑስ ስብስቦች አለው ማለት ነው። ይሄ ስብስብ ሀ የሚባለው ማለት ነው። እነኛ በሙሉ በሰርክል እዚህ ውስጥ አሉ ማለት ነው። ከነኛ ውስጥ አንዱ ማን ነው? ለ ነው። ለ ደግሞ ማን ነው? 2 እና 4። ስለዚህ እንዲህ ማድረግ ይቻላል ማለት ነው። እንዲህ መግለጽ ይቻላል። ስለዚህ የጋራ የሆነው 4 እና 8 ነው ማለት ነው። ይሄ ሲዋሃድ በቃ ሙሉ ሀ ነው ማለት ነው። ሁለቱ ሲዋሃድ አሁን ሀ ውህዱ ነው፣ ለ ደግሞ የጋራው ነው ማለት ነው።